አርማታ ሲሞላ ድንገት ፎርምወርኩ ሲፈርስ ወይም ሲወድቅ አይተው ያውቃሉ? ልትደነቁ ትችላላችሁ፣ ግን መጥፎ ዕድል አይደለም፣ የመጥፎ አዘገጃጀት ውጤት ነው። ፎርምወርክ ሊፈርስ የሚችለው እርጥብ አርማታ በሚሞላበት ጊዜ የሚኖረውን ግፊት መቋቋም ሲያቅተው ነው። አዎ፣ አዲስ አርማታ የሚያሳየው የፈሳሽነት ባህሪ ሲሆን ፎርምወርኩን በሁሉም አቅጣጫ ይገፋዋል። ፎርምወርኩን የሚደግፉ ቅስቶች እና ድጋፎች ደካማ ከሆኑ ቡም አርማታው ፓኔሎቹን ገፍቶ ወጥቶ ይፈሳል። ሌላው ትልቁ ምክንያት አርማታን በፍጥነት ማፍሰስ ነው። አርማታ ስሞላ የምናፈሰው አርማታ ፍጥነቱ በጣም ከፍ ካለና ካልተረጋጋ የአርማታው ግፊት ፓኔሉ ላይ ይጨምራል። ትንሽ ቫይብሬተር መንካት ሲጀምር ሁሉም ነገር መንቀሳቀስ ይጀምራል። ፎርምወርኩ አንዴ መንቀሳቀስ ከጀመረ ጨዋታው አለቀ። የአርማታው ቅርጽ ይበላሻል፣ ሙሉ በሙሉ ፎርምወርኩ ይፈርሳል፣ እንዲሁም አርማታ የመሙላት ሥራ ሙሉ በሙሉ እንዲቋረጥ ያደርጋል። ችግሩን ለመፍታት መጀመሪያ ከሙላታችን በፊት የፎርምወርክ ቅስቶችን እና ድጋፎች በትክክል መሰራታቸውን አይቶ ማረጋገጥ። አርማታ ሲሞላ ሁሉንም በአንድ ጊዜ ከመሙላት ይልቅ በንብብሮሽ ውስጥ መምላት። ሙሌት ከመሙላታችን በፊት ቅስቶች፣ ፎርምወርኩ እና ድጋፎቹ የተሰሩበት መሰረት ጠንካራ መሆኑን ማረጋገጥ አስፈላጊ ነው።